እሺ ጋይስ በዛሬው ቪዲዮ ማሳያችሁ እንዴት ፕሮፌሽናል የሆነ ኤአይ ፕሬዘንቴሽን ክሬት እንደምታደርጉ ነው። ኤአይን ተጠቅማችሁ ማለት ነው። አስተማሪም ሆኑ ተማሪ ወይም ኮንተንት ክሬተር ያው በጣም ብዙ ሰዓት ነው የሚያተርፍላችሁ። በጣም ይጠቅማችኋል ብዬ የማስበው ቪዲዮ ስለሆነ እስከ መጨረሻው ድረስ ተከታተሉት። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ ደግሞ ይጠቅማል ብላችሁ ካሰባችሁ ለነሱም ብትልኩላቸው አሪፍ ነው። በዚህ ቪዲዮ መጨረሻ ላይ ዲዛይን ተደርጎ የተጨረሰ ኤአይ ስላይድ ይኖራችኋል። ለዛ እስከ መጨረሻው ድረስ መከታተል አትርሱ። እናም ቪዲዮውን ደግሞ ሰብስክራይብ ማድረግ አትርሱ። ያው ይጠቅማችኋል ብዬ ነው። ለዛ ወደ ቪዲዮ ስንሄድ ኤአይ ፕሬዘንቴሽን መጀመሪያ ምንድን ነው? ኤአይ ፕሬዘንቴሽን ሜከር ሲባል ምንድን ነው? ኤአይ ፕሬዘንቴሽንን እንዴት ነው መሰላችሁ የምንጠቀመው? መጀመሪያ ቶፒክ እንወስድና ቶፒኩን እንሰጠዋለን። ከዛ ውስጥ ማአት ፈልጎ በጣም ብዙ ሶርሶችን ፈልጎ ያመጣልናል። ከዛ በኋላ ያንን ቶፒክ ሌአውት፣ ቴክስት፣ ኢሜጅ እና ግራፊክስ አንድ ላይ አድርጎ ይሰራልናል ማለት ነው። ሶ ኤአዩ ምን ይባላል? runable.com ይባላል። እሱም ጉግል ክሮም ላይ እንገባና አንድ አካውንት እንመርጣለን። ከዛ በኋላ ምን ብለን ሰርች እናደርጋለን? runable.com ብለን ሰርች እናደርጋለን ማለት ነው። ልክ ሰርች ስናደርግ የሚመጣልን እንደዚህ አይነት ኢንተርፌስ ነው፣ ወይም የሳይን ኢን ፔጅ ይመጣልናል ማለት ነው። ያው ሳይን ኢን እና ሳይን አፕ እንዴት እንደሚደረግ በሆኑ ሰዓት አላሳያችሁም፣ ግን ያው ጊትሀብ ምናምን የሚለውን ተዋለን። ከታች ኢሜል ከፈለጋችሁ ኢሜላችሁን ማኑዋሊ ታስገባላችሁ። እኔ ግን የሚመቸኝ በጉግል መግባት ስለሆነ በጉግል እንመርጣለሁ። ከዛ የገባውበትን አካውንት ያመጣልኛል ማለት ነው። ከዛ የገባውበትን አካውንት መርጣለሁ። ከዛ በኋላ ኮንቲኒው እንላለን ማለት ነው። ከዛ በኋላ ኮንቲኒው ልክ እንዳለን ጨረስን ማለት ነው። በቃ ወደ runable.com ገባን ማለት ነው። በቃ አለቀ። ይሄን የመጀመሪያው ስቴፕ ጨርሰናል ማለት ነው። ሶ እዚህ ላይ ነው ሰርች የምናደርገው፣ ምን የምንለው ብዙ ነገር የምናደርገው እዚህ ላይ ነው። ሶ አሁን ለምሳሌ ለቪዲዮ አክል ያው አንድ ቶፒክ እንስጠው ዝም ብለን ባዮሎጂ፣ ለምሳሌ ስለ ባዮዳይቨርሲቲ እንስጠው ኤአይ ስላይድ እንዲሰራልን ማለት ነው። ሶ ባዮዳይቨርሲቲ ወይ እሱን ከምንለው በቃ የተመቸንን ፕሮምፕት እናስገባለን። ግን ያው ፕሮምፕት ከፈለጋችሁ ከቻት ጂፒቲ ላይ ፕሮምፕት ስጠን ብላችሁት ከዛ እሱ ክሊን የሆነ ፕሮምፕት ይሰጣችኋል ማለት ነው። ሶ ከዛ በኋላ ምንድነው የምናደርገው? ጀነሬት የምትሏን እንነካታለን። ከዛ በኋላ ጀነሬት ልክ እንዳልነው ያው እዚህ ጋር እንደምታዩት runable is thinking የሚል ይመጣልናል ማለት ነው። ሶ እሱን አሁን እንጠብቃለን። ለቪዲዮ ደግሞ ፋስት ፎርዋርድ እናደርገዋለን። እዚህ ጋር እንደምትመለከቱት ያው ቴክስቶችን ጀነሬት እያደረገ ነው ወይም ፋይንድ እያደረገልን ነው። እዚህ ጋር 50% ኦፍ ምናምን የሚል ከመጣላችሁ ተውት፣ እሱን ውጡና ከዛ በኋላ ስቲል አሁን እንደምታዩት ጀነሬት እያደረገልን ነው። ያው በዚህ ስር ብዙ ቴክስቶችን እና በቃ ከሱ ጋር ተመሳሳይ የሆኑትን እንትኖች እየፈለገልን ነው። ለዛ እሱን እንጠብቃለን። በቃ ባጭሩ አሁን ሪዛልቱ ሲመጣ እናየዋለን ማለት ነው። ሶ ፋስት ፎርዋርድ እናደርገው እስከ ሪዛልቱ ድረስ። አሁን ይጨርሳል። እንደምታዩት ፕሮጀክት ኢዝ ሬዲ። ልክ ስንመለስ እንደምታዩት ፕሮጀክታችን አልቋል ማለት ነው። እንደምታዩት ክሊን የሆነ ጽድት ያለ በ5 ደቂቃ የተሰራ በጣም ጽድት ያለ ፕሬዘንቴሽን ነው። ይህንን ፕሬዘንቴሽን ያው በፓወርፖይንትም ሆነ በወርድም ሆነ በፈለጋችሁት ኤክስፖርት ማድረግ ትችላላችሁ። ከእናንተ የሚጠበቀው በቃ ከወደዳችሁት ኤክስፖርት ማለት ብቻ ነው። በጣም እንደምታዩት በቃ ክሊን ነው። አሁን ደግሞ በስልክ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። ወደ ስልኩ ስንገባ ስልካችሁ ላይ napkin.ai ብላችሁ ትገባላችሁ። ከዛ ፈርስት ሊንኩን ትነኩታላችሁ ማለት ነው። ከዛ ጌት ናፕኪን ፍሪ የምትሏን እንነካታለን። ከዛ በኋላ ልክ እንደዚህ አይነት ሎዲንግ ስክሪን ይመጣልናል። ልክ ሎዲንግ ስክሪኑን እንዳለፍን ደግሞ እዚህ ጋር ሳይኒን ፔጅ ይመጣልናል ማለት ነው። ያው ሳይኒን ፔጁን በጣም ቀላል ነው። ሳይኒን አካውንት ካላችሁ ሳይኒን ትውታላችሁ። ግን ብዙዎቻችን አካውንት ስለሌለን ያው የመጀመሪያችን ጊዜ ስለሆነ ሳይን አፕ ነው የምንለው። ሶ ሳይን አፕ እንለዋለን። ይሄው ሳይኒን ብንለው እንደማይሰራ ለማሳየት ነው። ሳይን አፕ እንለዋለን። ስም እንድንመርጥለታለን ዝም ብለን። ከዛ በኋላ ኢሜል እና ፓስወርድ ካስገባችሁ በኋላ ሳይን አፕ ትሉታላችሁ ማለት ነው። ከዛ በኋላ ልክ ሳይን አፕ እንዳላችሁት
ቀጥታ ምንድነው የሚያደርገው ኢሜል ላችን ላይ ይልክልናል ኮድ ማለት ነው። ሶ ሎድ እስኪያደርግ ድረስ እንጠብቀው። እዛ እዚህ ጋር እንደምታዩት ወደ አካውንታችን ጂሜል አካውንታችን ላይ ልኮልናል ፓስወርድ ማነው ኮድ ማለት ነው። እሱ ዋን ታይም ኮድ ነው። አንዴ ከተላከ ሁለተኛ ደግሞ አይላክም ማለት ነው። ለዛ እሱን ኮድ በስነ ስርዓት ታስገቡለታላችሁ ማለት ነው ወደ ላከላችሁ ጂሜል። እኔ ፒሲ ላይ ልኮልኛል። ከፒሲ ላይ ቀጥታ እዚህ ላይ ያስገባለሁ ማለት ነው። ሶ ልኮልኛል ኮዱን። ለዛ ኮዱን ቀጥታ እዚህ ላይ ያስገባዋለሁ ማለት ነው። አንድ በአንድ ምንም ነገር አይነት ቁጥርም ሆነ ፊደል ያው ካፒታልም ሆነ ሎወር ኬዝ ሌተር ምንም አይነት ነገር መሳሳት የለባችሁም። ቀጥታ ነው የምታስገቡት። ልክ ስታስገቡት ሎድ ያደርግና ከዛ በኋላ እንደገና ወደ ጂሜላችን ኢንቫይት ይልክልናል ማለት ነው። እኔ ጂሜል የተከፈተው በፒሲ ስለሆነ ፒሲ ላይ ዴስክቶፕ ላይ ነው የሚለው የኔን። እናንተ ግን ስልካችሁ ላይ ከሆነ የተከፈተው ያው ወደ ስልካችሁ ነው የሚልክላችሁ ማለት ነው። እኔ ፒሲ ላይ ስለከፈተልኝ ያው ፒሲ ላይ ኢንቫይት አድርጌዋለሁ። አንድ ታስክ ሰጥቼዋለሁ ማለት ነው። ፒሲ ላይ ምን የሚል ነው የሰጠሁት? ስለ ሶሻል ሚዲያ የሚል ነው የሰጠሁት ለወርድ ማለት ነው። ሶ እንደዚህ አይነት ክሊን አድርጎ ሰርቶልኛል ማለት ነው። በፒሲ ደግሞ ሲሆን እንዴት እንደሚሆን ላሳያችሁ ማለት ነው። ሶ ፒሲ ላይ እንክፈተው። ያው እንደምታዩት ኢንቫይት ሊንኩን ልኮልኛል። ከዛ በኋላ ቀጥታ ምንድነው የሚያደርገው ወደ ሳይኒንግ ፔጁ ያስገባኛል። ቅድም የከፈትኩት አካውንት ስም እንገባለን፣ ሳይኒን እናደርጋለን ማለት ነው። ያው የተጠቀምኩት ሌላ ጂሜል የተጠቀምኩት ያው እናንተም መጠቀም ትችላላችሁ። ሌላ ጂሜል ችግር የለውም። ሶ ኮንቲኒው እንለዋለን። ልክ ኮንቲኒው እንዳልነው በቃ ሳይኒን ነው የሚያስደርገን ኦሬዲ መጀመሪያ አካውንቱ ስለከፈትን ማለት ነው። ሶ ልክ ሎድ ያደርግና ምንድነው የሚያመጣልን ፊት ለፊት ያው ይሄንን ኤአይ ተጠቅመን ያው እኔ ሪኮመንድ ማደርገው ይሄኛውን ኤአይ ነው። ምክንያቱም እዚህኛው ላይ በጣም ከስተማይዝ ማድረግ ትችላላችሁ የራሳችሁን ነገር። በተለይ ደግሞ ይሄ ለወርድ ወይም ይሄ ቀጥታ ዳይሬክት ለሚሰጧቸው አሳይመንቶች በጣም ነው የሚጠቅመው። ያኛው ግን ኦሬዲ ለፕሬዘንቴሽን ነው ለፓወርፖይንት ፕሬዘንቴሽን ነው የሚጠቅመው። ይሄኛው ግን ለአሳይመንቶች በጣም አድርጎ ነው የሚጠቅመው። ሶ ይሄን ተጠቀሙት። እዚህ ጋር እቺን በተን ነካታለን። ፊት ለፊት ሌላ በተን አይመጣም። እሷን ክሊክ እናደርጋታለን። ከዛ በኋላ ክሊክ እንዳደረግነው ምንድነው ይመጣለን መሰላችሁ? ወደ ታች እንሄድና እቺን እንነካታለን። ከዛ ቻትጂፒቲ ላይ እንሄድና ፕሮምፕት እንዲሰጠን እንጠይቀዋለን ለአሳይመንታችን ማለት ነው። ሶ እሱን ፕሮምፕት እንጽፋለን። ዳይሬክትሊ ከኔ ያያችሁ መጻፍ ትችላላችሁ፣ ግን የእናንተን ቶፒክ መቀየር ብቻ ነው የሚጠበቅባችሁ ማለት ነው። ሶ ፕሮምፕቱን እንጽፍለትና ከዛ በኋላ ኢንተር እንነካለን። ከዛ በኋላ ቲንክ ያደርግና እኛ የመረጥነው ያው ይሄንን ሙሉን ኮፒ አድርገን ከዛ በኋላ እዛ ላይ ፔስት ማድረግ ነው የሚጠበቅብን። ከዛ ፔስት ብለን ኢንተር ማለት ነው ወይም ጀነሬት ማድረግ ነው የሚጠበቅብን። ከዛ በኋላ ሪዛልቱን እናየዋለን። ሶ እንደምታዩት ሪዛልቱ ወጥቷል። እንደምታዩት ክሊን የሆነ ለወርድ የሚሆን ኤቭሪ ሲንግል የአሳይመንት ሊኖረው የሚገባውን ነገር በሙሉ አሟልቶ ነው የሰጠን። ኮንክሉዥን፣ ሪፈረንስ በቃ ኤቭሪ ሲንግል ኢንትሮዳክሽንም ሆነ በቃ ኤቭሪ ሲንግል ዲቴይል አድርጎ ነው የሰጠን። ያው ፕሮምፕቱ ላይ ከፈለጋችሁ የራሳችሁንና የግሩፓችሁን ስም ማስገባት ትችላላችሁ፣ ወይም ቴብል ኦፍ ኮንቴንታችሁ ምን እንደሚያደርግላችሁ መናገር ትችላላችሁ። ከዛ በኋላ እንደዚህ ክሊን አድርጎ ይሰራላችኋል። እናንተ ከፈለጋችሁ የፈለጋችሁትን ነገር አድ አድርጋችሁ ክሊን የሆነ ነገር መስራት ትችላላችሁ ማለት ነው። ሶ እንደምታዩት ይሄ ክሊን የሆነ ነገር ነው ይሰራልን። ይሄንን ከዛ በኋላ ኤክስፖርት ማድረግ እንችላለን ጥግ ላይ ባለችው ነገር። ከዛ ኤክስፖርት ካደረግነው በኋላ ያው ፕሪንት አስደርገን በቃ ፉል ማርክ ማግኘት ነው። ሶ ይሄ ስንት ደቂቃ ነው የፈጀብን? አራት ደቂቃ አንድ ላይ ፈጀብን። ያው ቪዲዮ ይሄንን ይመስላል። አራት ደቂቃ ብቻ ነው የፈጀብን ለሁለቱም ማለት ነው። ሶ ለወርድም ሆነ ለፓወርፖይንት የሚሆን አሳይመንት ነው የሰራ ነው። ሶ ይሄ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። በቀጣይ የምሰራላችሁን ቪዲዮ ፖል ላይ አስቀምጣለሁ። ከዛ እናንተ መርጣችሁ የተመቻችሁን ቪዲዮ ሰራላችኋለሁ፣ ወይም ኮሜንት ላይ ንገሩኝ የተመቻችሁን ቪዲዮ ሰራላችኋለሁ። ወይም ያስቸገራችሁ ነገር ካለ ንገሩኝ ኮሜንት ላይ፣ ወዲያውኑ ሪፕላይ ለማድረግ ሞክራለሁ። እዚህ ድረስ ካያችሁ ቴንኪዩ በጣም። ሶ ላይክ አድርጉ።